ጠቅላይ ሚኒስትር አብይ አህመድ ነገ ማክሰኞ በተወካዮች ምክር ቤት በመገኘት የ2018 በጀት ዓመት የስራ አፈጻጸምና የቀጣዩን ዓመት በጀት አስመልክቶ ከተሰናባቾቹ የፓርላማ አባላት ለሚቀርቡላቸው ጥያቄዎች ማብራሪያ እንደሚሰጡ ይጠበቃል። የፓርላማ አባላቱ ጥያቄዎቻቸውን እንዲያስገቡ ቀነ ገደብ የተሰጣቸው እስካለፈው ሰኞ እኩለ ቀን ድረስ እንደነበር ነው የተገለጸው። በ2008 ዓ.ም የወጣው የተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ ላይ ጠቅላይ ሚኒስትሩ በሚያዝላቸው ፕሮግራም መሰረት የመንግስትን የስራ አፈጻጸም ሪፖርት በአመት 2 ጊዜ ለፓርላማው ማቅረብ እንዳለባቸው ይደነግጋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የፌዴራል መንግስት የ2018 በጀት ዓመት የ6 ወራት ሪፖርትን ለተወካዮች ምክር ቤት የላኩት ባለፈው ጥር ወር መጨረሻ ላይ ነበር። በተመሳሳይ መልኩ የበጀት ዓመቱ ዋና ስራዎች አፈጻጸም ሪፖርት ባለፈው ሳምንት አርብ ለፓርላማ አባላት ደርሷቸዋል። በ32 ገጽ የተዘጋው ኢትዮጵያ ኢንሳይደር የተመለከተችው ይህ ሪፖርት በኢኮኖሚ፣ በማህበራዊ ልማት፣ በፍትህና አስተዳደር ዘርፎች ያሉ የስራ ክንውኖች በዝርዝር የያዘ ነው። ሪፖርቱ የሰላምና ደህንነት ግንባታ ስራዎች፣ የውጭ ግንኙነትና ዲፕሎማሲ እንዲሁም የኢትዮጵያ ሀገራዊ ምክክር ኮሚሽን አፈጻጸሞችንም የሚዳስስ ነው። የሰባተኛው ዙር ሀገራዊ ምርጫ ጉዳይም በሪፖርቱ በአጭሩ ተካቷል። እነዚህን ጉዳዮችን የያዘው የጠቅላይ ሚኒስትሩ ሪፖርት ለፓርላማ አባላት የላከው የተወካዮች ምክር ቤት ጽህፈት ቤት ይህንን በመንተራስ በጽሁፍ የተዘጋጁ ጥያቄዎች እስከ ሰኞ ሰኔ 22 ቀን 2018 ዓ.ም እንዲቀርቡ ቀነ ገደብም ተሰጥቶ ነበር። ኢትዮጵያ ኢንሳይደር ያነጋገራቸው አንድ የተፎካካሪ ፓርቲ የፓርላማ አባል በተሰጠው ጊዜ ውስጥ የማህበራዊና ኢኮኖሚያዊ ጉዳዮችን እንዲሁም የኢትዮጵያ ሀገራዊ ምክክር ኮሚሽን የተመለከቱ ጥያቄዎችን በጽሁፍ ማስገባታቸውን ገልጿል። ለጠቅላይ ሚኒስትር ዶክተር አብይ አህመድ ካቀረቧቸው ጥያቄዎች መካከልም በ5 ዓመት ውስጥ ተቀባይነት ያገኙት 2 ጊዜ ብቻ መሆኑን የጠቆሙት እኚህ የፓርላማ አባል በአሁኑ የመመረጥ እድል ማግኘታቸው ላይ ጥርጣሬ እንዳላቸውም አስረድቷል። የተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ የፓርላማ አባላት የሚያቀርቡትን ጥያቄ መርምሮ የመቀበል ወይም ደግሞ ውድቅ የማድረግ ስልጣን የሰጠው ለአፈ ጉባኤው ነው። ባለፉት 4 ዓመታት አፈ ጉባኤ ታገሰ ጫፎ በመሯቸው የጠቅላይ ሚኒስትሩ የፓርላማ ስብሰባዎች በአማካይ 20 አባላት ጥያቄ እንዲያቀርቡ ይፈቀድላቸዋል። በ6ኛው ዙር አጠቃላይ ምርጫ የተመረጡ የፓርላማ አባላት ጠቅላይ ሚኒስትር አብይ አህመድ ሰኔ 30 የሚያካሂዱት መደበኛ ስብሰባ የመጨረሻው ይሆናል። የተወካዮች ምክር ቤት ከሐምሌ ወር ጀምሮ እስከ መስከረም የመጨረሻ ሳምንት ሰኞ ድረስ ለእረፍት እንደሚበተን በአሰራርና የአባላት ስነ ምግባር ደንቡ ላይ ተደንግጓል። በዚህ ጊዜ ውስጥም የሚከሰቱ የተወካዮች ምክር ቤት መመልከት የሚገባው ጉዳይ የሚከሰትም ከሆነ አስቸኳይ ፓርላማ ስብሰባ ሊጠራ ይችላል። ፓርላማው ማክሰኞ በሚያካሂደው 30ኛ መደበኛ ስብሰባው በተወካዮች ምክር ቤት የሚቀርበውን የዓመቱን ማጠቃለያ ሪፖርት ላይ በተጨማሪነትም ውይይት ያደርጋል።